ገንዘብ ማግኘት ቀላል ሆነ። ኢንጂነሮች፣ አርክቴክቶች፣ የሕክምና ባለሙያዎችን ጭምር ወደዚህ ስራ እየመጡ ነው። አንተስ ምን ትጠብቃለህ? ስራው ምን መሰለ? የሪል ስቴት የሽያጭ አማካሪ ነው። በዚህ ዙሪያ በብዙ የሽያጭ አማካሪዎች የተነሱ ጥያቄዎችን ዛሬ መልስ እሰጣለሁ። አንደኛ፣ እንዴት ሪጀክሽንን መቋቋም እችላለሁ? ሪጀክሽን ኢዝ ሪዳይሬክሽን ይባላል። ምን ማለት ነው? እያንዳንዱ ኖ የሚል መልስ ወደ የስ እያስጠጋህ ነው። ብዙ የሽያጭ አማካሪዎች ነገሩን ፐርሰናል አድርገው ይወስዱታል። በጣም ፊል ያደርጋሉ፣ ቀናቸውን ያበላሻሉ፣ ወደ ውስጣቸው ያስገባሉ፣ ሲስተማቸው ላይ ለረዥም ጊዜ ያቆያሉ። ራሳቸው ላይ ብቻ ሳይሆን መላው ቤተሰባቸውን ይረብሻል። አንዳንዶች ያለመፈለግ ስሜትን ይፈጥርባቸዋል። ብዙዎች እግዚአብሔርን ያማርራሉ። ነገሩን ይህን ያህል ማጋነን ተገቢ አይደለም። በልጅነታችን እኮ ብዙ ነገር እምቢ ተብለናል፣ ግን ደግሞ ምንም አይመስለንም ነበር። ወይም ትንሽ ደብሮን ወዲያውኑ እንረሳለን። አዋቂ ስንሆን ለምን ሴንሲቲቭ እንሆናለን? ሪጀክሽን የዓለም መጨረሻ አይደለም። ቀጣይ የስ የሚልህ ሰው አንተን እየጠበቀ ነው። ጊዜህን በኔጌቲቭ ኢነርጂ አታጥፋ። ምንም እንዳልተፈጠረ ቆጥረህ ቀጥል፣ ምክንያቱም እንጀራህ ነዋ። ሁለተኛ፣ ብዙ ሽያጮችን ለማድረግ ሚስጥሩ ምንድን ነው? በእምነት ላይ የተመሰረተ የደንበኛ ግንኙነት ይኑርህ። በምንም አይነት ሁኔታ ደንበኛ ሊጠራጠርህ አይገባም። ሁን ያልከውን፣ አድርግ ያልከውን በደስታና በአዎንታዊነት ሊቀበል ይገባል። ሁልጊዜም ቢሆን አንተን ሲያስብ የመፍትሄ ሰው አድርጎ መቁጠር አለበት። በጣም የቅርቡ ሰው ሆነ ልትታየው ይገባል። ከሽያጭ ውጪ በብዙ ጉዳዮች ዙሪያ ሲንክ ወይም ቦንድ ማድረግ ያስፈልጋል። ብዙ ማዳመጥ ብዙ ስለ ደንበኛው እንድታውቅ ይረዳሃል። በዓላት ላይ የእንኳን አደረሳችሁ ምኞት ተመኝ። ከቻልክ ስጦታ ቢጤም ላክ። በአንተ ላይ እምነት ሲኖረው ደንበኛው ራሱ የሽያጭ አማካሪ ሆኖ ቁጭ ይላል። ብዙ ሰው ይዞ ይመጣል። ያ ማለት ደግሞ ብዙ ትሸጣለህ ማለት ነው። ሶስተኛ፣ ሽያጭ ሲበላሽብኝ ምን ላድርግ? ጎበዝ ሻጮች ብዙ ጊዜያቸውን ሽያጭ ተበላሸ ብለው ዲፕሬሽን ውስጥ ወይም ስትረስ ዳውት አይሆኑም። ነገር ግን ከሁኔታው ትምህርት ይወስዳሉ። ስህተቱ ምን ነበር ብለው ይጠይቃሉ። አካሄዱስ እንዴት ነበር? የቱ ጋር ትክክል ነበርኩ እና የቱ ጋር ተበላሸ? ለማስተካከል ይቻል ነበር ወይ? የሚሉትን ጥያቄዎች በደንብ በመመለስ ለቀጣዩ ደንበኛ ዝግጅት አድርገው ይጠብቃሉ። የሰው ልጅ እንኳን ሽያጭ ሕይወቱን ሊያጣ ይችላል። ስለዚህ ጉዳዩን ቀለል አድርጎ ማየት ተገቢ ነው። ከሁኔታው ግን መማር ያስፈልጋል። ድጋሜ ተመሳሳይ ነገር እንዳይገጥም ማለት ነው። ሰው ላይ ማሳበብ፣ እከሌ ነው ያበላሸው፣ ሱፐርቫይዘሩ ነው፣ የሽያጭ ኃላፊው ነው ብሎ ሰበብ መፍጠር ተገቢ አይደለም። ቢሆን እንኳን ለቀጣይ መፍትሄ መፈለግን ነው እንጂ ጉዳዩን ማግዘፍና ከዛ ውስጥ አለመውጣት ማንንም አይጠቅምም። አራተኛ፣ ኦብጀክሽንን እንዴት መቀልበስ ይችላል? ኦብጀክሽን ሽያጩ አልተሳካም ማለት ሳይሆን የተደበቁ መልስ ያላገኙ ጉዳዮች አሉ ማለት ነው። ይህን ለመረዳት ደግሞ የተለያዩ ጥያቄዎችን መጠየቅ ዋና መፍትሄ ነው። ደንበኞች ነፃ ሆነው እንዲነግሩ ማበረታታት ያስፈልጋል። ለጉዳዮቹ መፍትሄ እንደሚኖራቸው ጠቆም ማድረግ አይከፋም። ጥያቄያቸው መልስ እንዲያገኝና ደስተኛ መሆን እንደሚችሉ በሙሉ እምነት ማሳወቅ ያስፈልጋል። ጉዳዩን ካላወቅ ግን ሁኔታውን ከባድ ያደርግብሃል። ምክንያቱም እንዴት አድርገህ አንድን እንደምታደርግ ክሉ ስለማይኖርህ ማለት ነው። ጉዳዩን እስከምትደርስበት ድረስ በትህትና መጠየቅን አታቁም። ሌላው ደግሞ ኦብጀክሽንን እና ሪጀክሽንን ለይ። ኦብጀክሽንን ሪጀክሽን ነው ብለህ እንዳትተው። ኦብጀክሽን መሆኑን የምታውቅበት መንገድ ደንበኛው ብዙ ርቀት ካንተ ጋር ይጓዛል። መግዛት እንደፈለገ ስሜቱን መደበቅ ይቸገራል፣ ይቁነጠነጣል፣ ይጨነቃል። ሪጀክሽን ደግሞ በተቃራኒ ብዙ ርቀት አይጓዝም። ስሜቱም ላይ የተለየ ነገር አታይም። ግዴለሽ ሆኖ ታገኘዋለህ። ይቸኩላል፣ ይቅበጠበጣል። የምትሸጠው ነገር ብዙ አያስደነግጠው። አምስተኛ፣ ሳላሰለችና ሳላስጨንቅ እንዴት ፎሎ አፕ ማድረግ እችላለሁ? የደንበኛ ክትትል ስታደርግ
ከደንበኛ ለሚነሱ አስተያየቶች ክርክር አትግጠም፣ አትከራከር። በተቻለ መጠን በትህትና ለማስረዳት ሞክር። በጭራሽ ደንበኛን ተሳስተሃል፣ አታውቅም፣ መረጃ የለህም እንዳትል። ክትትልህን ዘመናዊ አድርገው። ዛሬ በስልክ ጥሪ ካደረግ ቀጣይ ደግሞ በአጭር የጽሑፍ መልእክት አድርግ። በቀጣይ ደግሞ በቴሌግራም ከዚያ በዋትሳፕ ብቻ በተለያየ ፕላትፎርም ተጠቀም። እዚህ ጋር አንድ ምስጢር ልንገር። በአንድ ፕላትፎርም ተደጋጋሚ የደንበኛ ክትትል ስታደርግ ያሰለቻል። ስልትህን ቀይር። ሌላው ደግሞ የደንበኛ ክትትል ላይ በተቻለ መጠን አዲስ መረጃ በቀደመ ውይይት ላይ ያልተጠቀሰ ይዘህ ቅረብ። ሰርፕራይዝ አርጋቸው። ምን ወሰንክ? መቼ ነው የምትመጣው? ገንዘቡን አስገባ የሚሉ ሐሳቦችን እንኳን የሚገዛን ደንበኛ ኢሪቴት ያደርጋል። ሌላው በትህትና ውይይትን አድርግ። እርጀንሲ መፍጠር ካስፈለገ እንደ ደንበኛው አይነት በጥንቃቄ አድርግ። ምክንያቱም ብዙ አንፕሮፌሽናል የሽያጭ ሰዎች ነው የምላቸው ብዙ ጊዜ በሐሰት ስለሚጠቀሙት ማለት ነው። 6ኛ የሽያጭ ክህሎቶቼን እንዴት ማሳደግ እችላለሁ? መማርህን አታቁም። አንብብ፣ ሰልጥን፣ ተለማመድ። ካንተ ከተሻሉ ሰዎች ጋር ተነጋገር። አንድ ሚስጥር ልንገር። አንተ የፈለገ ጎበዝ ብትሆንም ካንተ የተሻለ ሰው ሁሌም አለ። አንተ ፐርፌክት አይደለም። ደግሞም መማር ከፈለግ ከሁሉ መማር ትችላለህ። ጨርሻለሁ፣ ምንም ከዚህ በላይ አያስፈልገኝም ብትል የሚጎዳው አንተኑ ነው። አንተ ስታክ አድርገህ ሌሎች አልፈው ይሄዳሉ። አሁን ባለንበት ዘመን ለመማር ብዙ ቀላል መንገዶች አሉ። ለምሳሌ ዩቲዩብ ላይ በነፃ ብዙ ትምህርቶች አሉ። ቲክቶክ ላይም ሌሎች የሶሻል ሚዲያ ፕላትፎርሞች ላይ አሉ። በሽያጭ ዙሪያም የሚያሰለጥኑ ልምድ ያላቸው ባለሙያዎችም አሉ። አንተ መማር ፈልግ እንጂ ብዙ አማራጮች አሉ። 7ኛ ከደንበኞች ጋር እንዴት ጠንካራ ግንኙነትን እገነባለሁ? እውነትን ብቻ ተናገር። ብዙ ሰዎች ሽያጭ ዋሽቶ ወይም ቀባጥሮ ከደንበኛ ኪስ ገንዘብ ማውጣት የሚመስላቸው ሰዎች አሉ። እውነቱ መውጣቱ ስለማይቀር መዋረድህ አይቀርልህ። በዛ ላይ ደንበኛው አይደለም ሌላ ደንበኛ ሊያመጣልህ ቀርቶ ራሱም ድርሻ አይልም። የማታውቀውን ነገር አትዘባ። ካላወቅ አላውቅም፣ ላጣራ፣ የሚመለከተውን አካል ልጠይቅ ማለት ያስፈልጋል። ሰዎች ሀሳባቸውን የሚጥሉበት አይነት የሽያጭ አማካሪ ነው። የእውነትም ራስን በደንበኛው ጫማ ውስጥ አድርገህ ተጨነቅ፣ አስብላቸው። ሌላው ቢቀር ወገን ናቸው። ደግሞ አንድ ሚስጥር ልንገር፣ ደንበኞች የሚገዙት በደንብ ከሚያውቋቸው ከሚወዷቸውና ከሚያምኗቸው። 8ኛ በሽያጭ ዓለም እንዴት ወጥነት ባለው መልኩ መቀጠል እችላለሁ? ሚስጥሩ ዲሲፕሊን ነው። ራስን መቆጣጠር፣ ራስን መግዛት ያስፈልጋል። ነገሮችን የማይጠቅሙ ከሆነ ኖ ማለት ግድ ይላል። ሌላው በእያንዳንዱ ወሳኝ ወይም KPI ኪ ፐርፎርማንስ ኢንዲኬተርስ ላይ የየቀን ግቦችን አዘጋጅ። ለምሳሌ ፕሮስፔክት ፎሎ አፕ፣ ኮሊን፣ የቢሮና የሳይት ጉብኝትና ሽያጭ ላይ ታርጌት አስቀምጥ። በጭራሽ አቅደህና አስበህበት ካልሆነ በስተቀር በስሜት ተመርተህ ቀንህን ባልተገባ ነገር ላይ አታውል። ያቀድካትን ካላደረግ እንቅልፍ እንዳይወስድህ። እንደዚህ ያለ ነገር እንዳይደገም ራስህን ውቀስ። እያንዳንዱን እንቅስቃሴ ከራዕይህ ጋር አስተሳሰብ። በየዕለቱ የምታከናወናቸው ተግባራት ከራዕይህ አንጻር ወይ ወደፊት እየወሰደህ ወይ ደግሞ ወደኋላ እየጎተተህ እንደሆነ ኮንሸስሊ አስተውል። 9ኛ ከተፎካካሪዎቼ እንዴት ልለይ እችላለሁ? ከሆንክ አይቀር ምርጥ የሽያጭ አማካሪ ሁን። ይህ መካከለኛ ወይም ሚዲዮከር አይነት መሃል ሰፋሪ አትሁን። በምትሰራው ወይም በሽያጭ ዙሪያ በተቻለ መጠን የማታውቀው ነገር መኖር የለበትም። የሽያጭ አማካሪ ብቻ አይደለም፣ ቢ the best expert in the market። የምትሸጠውን ነገር በደንብ ኢንሳይድ አውት ወቅ። የደንበኞችን ሳይኮሎጂ በደንብ ማስተር አድርግ። ገበያው ላይ እጅግ ምርጥ የሚባለውን ሌሎች ሊያቀርቡት የማይችሉትን ኦፈር ይዘህ ቅረብ። በገበያው ውስጥ መነጋገሪያ ሁን። ጠንካራና ትልቅ በሚባል ደረጃ የራስህን ብራንድ ገንባ። በሁሉም ፕላትፎርም በሚባል ደረጃ ተገኝ። በኢንዱስትሪው ላይ
የራስህን አሻራ አስቀምጠህ እለፍ። ገንዘብ ብቻ ማሳደድ ዋጋ የለውም። ስምህ እግዚአብሔር በረዳህ መጠን በበጎ ይነሳ። በእርግጥ ሁሉንም ሰው ማስደሰት አይቻልም። ሁሉም በጎ ያስባሉ ማለት ከባድ ነው። ምንም ጥሩ ብትሰራ ሁሌም ጠላት ይኖራል። ግን ደግሞ አንተ በጎ ማድረግን ትቀጥላለህ። 10ኛ የጎበዝ ሻጮች አስተሳሰብ እንዴት አይነት ነው? የጎበዝ ሻጮች አስተሳሰብ ይሄ ሪለንትለስ የምንለው አይነት ነው። በእግዚአብሔር ትልቅ እምነት ያለው የማይበገር በቀላሉ ተስፋ የማይቆርጥ ኩዊተር ያልሆነ ቢወድቅ መነሳት የሚችል አቅምና ብርታት እግዚአብሔር ሊሰጠው እንደሚችል የሚያምን በአዎንታዊ አስተሳሰብ የተሞላ አሉታዊነትን ቼክአውት የማያደርግ መፍትሄ ተኮር የሆነ ችግር ላይ ብዙ ጊዜውን የሚያጠፋ ተግዳሮቶችን እንደ መልካም አጋጣሚ የሚያይ መልካም አጋጣሚዎችን ቁጭ ብሎ የማይጠብቅ በተቃራኒው የሚፈጥር ማለት ነው። ቢሸጥም ባይሸጥም ሁልጊዜ አመስጋኝ የሆነ ሌሎች ጓደኞቹ ሲሳካላቸው ከልቡ ደስተኛ የሚሆን ነው። ትምክህተኛ ያልሆነ ሌሎች ጓደኞቹ ላይ ሾው ኦፍ የማያደርግ በሽያጭ የተቸገሩ ጓደኞቹን የሚያግዝ ስለ ደንበኞቹ ያለው ምልከታ አዎንታዊ የሆነ ምንም ቢያስከፉት በመልካም የሚወስድና ስለ ጉዳዩ ወሬ የማያወራ። 11ኛ የሽያጭ ሥራ ያበላል ወይ? ማብላት ብቻ ሳይሆን በደንብ ያጠግባል። መጥገብ ብቻ አይደለም፣ ለሌላውም ይተርፋል። እውነት ለመናገር ኢትዮጵያ ውስጥ ከሽያጭ በተለይ ከሪል ስቴት ኢንዱስትሪ የተሻለ የሚያበላ ነገር ለእኔም ብትነግሩኝ ደስ ይለኛል። በጣም የተሻለ ገቢ ከማስገኘቱ የተነሳ በዚህ ዘርፍ ዋና ተዋንያኑ የሽያጭና የማርኬቲንግ ባለሙያዎች ሳይሆኑ ኢንጂነሮች፣ የኮተም ተመራቂዎች፣ የሕክምና ባለሙያዎች ጭምር እየሰሩ ይገኛሉ። ስለዚህ ምን ትጠብቃለህ? እድልህን ሞክርና ወጣት ባለ ሀብቱ። 12ኛ ከሌላ ሙያ መጥቼ ስኬታማ የሽያጭ አማካሪ መሆን እችላለሁ ወይ? በደንብ ይቻላል። አብዛኞች ከሌላ ኢንዱስትሪ መጥተው በጣም ስኬታማ መሆን ችለዋል። ማንም አስቀድሞ የተማረ የለም። የሚያስፈልገው ፍላጎትና ቁርጠኝነት ነው። ከዚያም በሙያው ከቆዩ የሽያጭ አማካሪዎችና ሱፐርቫይዘሮች ጋር ብዙ ጊዜ ማሳለፍ፣ መማር ያስፈልጋል። በጣም ብዙ የሚባሉ ሰዎች በተግባር ተለውጠው ስኬታማ መሆን ችለዋል። እንደኔ ሁሉም ሰው ጥሩ ገቢ ማግኘት አለበት ብዬ አስባለሁ። ስለዚህ በዚህ አጋጣሚ ጥሬን አቀርባለሁ። ወደዚህ ኢንዱስትሪ በመቀላቀል ተጠቃሚ ሁኑ። ይህን ይመስላል። ሽያጭን ስታስብ መሸጥ ሳይሆን ሰው መርዳት እንደሆነ አስብ።